እስከመጨረሻ ስሙን ከላይ የምትመለከቱት ፎቶ ቪዲዮ ነበር አልወርድ ስላለኝ ነው በዚህ የመጣሁት። ሁላችሁም ገብታችሁ ማየት ትችላላችሁ። ብዙ ቫይራል የወጣና በሚሊዮን በሚቆጠር ፎሎወርስ ባሉ ሰዎች ሪፖስት የተደረገ ነው። ብዙ ሰው ሼር አድርጎልኛል፣ ብዙ ሰው ደውሎልኛል። እግዚአብሔር እኔ ለራሱ አላመንኩም። ይሄን ያህል ቫይራል ይወጣል ብዬ አላሰብኩም ነበር። እኔም ነገሮቹን ያገናዘብኩት ቪዲዮ ከተለቀቀ በኋላ ነው። እሱ ምንድነው የተፈጠረው? ጓደኛዬ ነበረች የጋበዘችን ወደዛ ቸርች አብረን ሄድን። ከዛ በፊት ሚዲያ ላይ ባይወራ በጣም መወዳት እህት ነበረችኝ። ስለሷ ትዳር ለማጸለይ ነው ብሬክ አድርጋለች። ኦልሬዲ ቆይታለች ብሬክ ያደረገችው ማለት ነው። ግን ያው እግዚአብሔር ይችላል በሚል ለማጸለይ ነበር የሄድኩትና ፕሮግራሙ ሳይጀመር በፊት ፎቶ አሳይቼ በጣም ሲጸልይልኝ ነበር። ወደ ፕሮግራሙ ገባን። በጣም ብዙ ልብ የሚነካ መልእክቶች ሲተላለፉ ነበርና በዛ ውስጥ የተነክቶ ስለነበር እያለቀስኩኝ ነበር። በጣም ኢሞሽናል ሆኜ ማለት ነውና ኢቭን የጓደኛዬን ስም ኬት እንደመጣች ያው ከአንድ ሰፈር ስለመጣን ተናግሮ ነበር። መሀል ላይ ሰምታችሁ ከሆነ የኔንም የአባቴንም ስም ተናግሮ ነበር። እሱን አልተዳም፣ ትክክል ነው። ግን እዛ ላይ ስህተት ነው ያልኩት እኔ ስህተት ነው የምለው ነገር ያው ትዳር ስላደረ እሱን አዋልኩኝ። በዛው አግብተሽ ፈታሽ በተለያየ ነቢያቶች መልእክት ሲተላለፍልሽ ነበር። የምትሰሪው ስራ አይመችም፣ ይዘሽ የምትለቂውን አታውቂም፣ ሁሉም እንወድሻለን፣ ሁሉም ይሆንልሻል፣ ይሄ ደግሞ ልክ አይደለም ሲል እኔ አዎ አዎ እያልኩኝ ነበር። የእህቴ መስሎኝ ነው እንጂ እኔ አዎ አዎ ያልኩኝ ያገባሁት ትዳር የለም እስከዛሬ አላገባው። በዛ ላይ ትልቅ ከሚባል ቤተሰብ መሀል ነው ያደኩት። እኛ ጋር እንደ ነውር የሚቆጠር ነው እና ይደርሳል። በእርግጥ ግን እውነት ለመናገር አላገባውም። ወደፊት እግዚአብሔር ካለ አገባለሁ። እንዳንድ ሰው ደግሞ ከእግዚአብሔር የሆነውን ሰው ፈልጋለሁ እንጂ እውነታው ይሄ ነው፣ አላገባውም። በዚህ አጋጣሚ ቴንኪው ማለት እፈልጋለሁ። ቪዲዮ ሁሉም ቦታ እንዲደርስልኝ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ተባበሩ። እንዴት ናችሁ እናንተ? ባላችሁኝ መንገድ ቪዲዮን ይዤላችሁ መጥቻለሁ። ብዙ ሰው ለምንድነው ቪዲዮን ያላመጣሽው? ተከፍሎሽ ነው ወይ? ወይስ በዛ ሰዓት ይሄን ሁሉ አዎ ስትይ የነበረው አማርኛ አሰሚም መልእክቱ ያንቺ ካልሆነ በመሀል ማቋረጥ ትችይ ነበር ወይስ ኤአይ ነው ያላችሁ ብዙ ሰዎች አላችሁ። አሁን ቪዲዮን እስከ መጨረሻ ተከታትለን እንመለስ። ከዛ ያለውን እውነታ ነግራችኋለሁ። የትም እንዳትሄዱ፣ ተከታትለን እንመለስ። ለምን ታለቅሻለሽ? አስገርሞኝ። ምኑ? ሁሉም እውነት ነው የተነገረው። ቆሚልኝ። አሁን አንቺ ትልቁ ጥያቄሽ አንድና አንድ ነው፣ ትዳር። ቶሎ ተናገሪኝ። አዎ ምን? ትዳር ትጀምሪያለሽ፣ ይበላሻል። ይሄ ትዳር ያንቺ ነው ተብሎ በሐሰተኞች ነቢያት መልእክት መጣልሽ። እውነት ነው ብለሽ አገባሽ። ከዛ ተለያያችሁ፣ አልሆነም። አሁንም ሌላ ያሽ። በቃ ፍርሃት ይዞሻል። በብዙ ሰዎች ተከበሽ ነው ያለሽው። ሁለተኛ የምትሰሪው የማይመጥን ስራ ነው። የመርገምን ጉልበት የአንቺ ቤተሰብ ሁሉ የታሰሩ ናቸው። ትዳር ይዛሉ፣ ይበተናል። እውነት ነው። እናንተ ቤት ትዳር ይዛሉ፣ ምን ይሆናል? ይበተናል። የሱ ቤተሰብ ስንት ነው? 7። ያንቺስ? 7። ይሄ መርገም ዘሮችሽን ያደከመ ነው። አንድ ደግሞ ቦጋለም እና ቪዲዮን እንዳያችሁት ነው። ምንድነው የተፈጠረ? መጀመሪያ ማጸለይ የምትፈልጉት ርዕስ ይዛችሁ ነው አለን። ጠዋት ላይ ቢሮ ቀጠረን። እኛም ሄድን። 10 ሰው ነበርን እዛ ውስጥ መልእክት ያለፈልን ሰዎች ማለት ነው። እና እኔ በርግጥ ብዙ ርዕስ ነበረኝና ግን በቃ ከሰው አይበልጥብኝም ብዬ የእህቴን ፎቶ አሳየሁት። በልጅነቷ ነው ያገባችው። ትዳሯን ብሬክ አድርጋለች። ወደ ትዳሯ እንድትመለስ እፈልጋለሁ። አሁን ደግሞ የሆነ ስራ ልትጀምር ነው። አሁን የምትሰራው ስራ አይመችም እና በሱ እንድትጸልይላት ነው የምፈልገው። እኛ 7 ነን በቤተሰብ። ከቤተሰባችን እሷ የመጀመሪያ ናት፣ የኔ ታላቅ ናት ብዬ ነግሬው ነበር ማለት ነው። እሱም በጣም ጸልይልኝ፣ ብዙ ጥያቄዎች ሲጠይቀኝ ነበር። በልጅነቷ እንዳገባች፣ ትዳሯን እንደፈታች፣ ስራ አይመች እንዳላት እና የተለያየ ሰዎች እንደሚጠይቋት ግን ደግሞ የእግዚአብሔር ፍቃድ እሷ ላይ እንዲፈጸም እንደምፈልግ ነገርኩት ማለት ነው። እና ከነገርኩት በኋላ ትንሽ ጸለይልኝ። ስለዚህ ነገር ቢሮ አዳራሽ ውስጥ እግዚአብሔር ለሁላችሁም
ኢንፎርሜሽን ከኛ ከሰበሰበ በኋላ ስለነገራችሁኝ ነገር እግዚአብሔር አዳራሽ ውስጥ መልሱን ይሰጣችኋል አለን። ከዛ እሻለን ወደ አዳራሹ ሄድን። ከሷ ሲጀምር 7 ቤተሰብ ነው ያለሽ አላት። አዎ እውነት ነው ተናግራ ነበር። ሁለታችንም ተናግረን ነበር። ዛሬ ማታ 12 ሰዓት ላይ በአደጋ መኪና ትሞቺ ነበር አላት። ከዛ አለቀስኩኝ። የመጣንበትን ኤሪያ ከአየር ጤና ነው የመጣችሁት ብሎ ተናገረ። በእርግጥ ከኛ አልሰማም። እሱም አስደነቀኝና ጌታ የኔ ምላሽ ደግሞ ምን ይሁን የእህቴ ምላሽ ደግሞ ምን ይሁን የሚለውን እያለቀስኩኝ ነበር በውስጤ። አስነሳኝ። ለምንድነው የምታለቅስ ሲለኝ ያልከው ነገር እውነት ነበር አልኩት። ምክንያቱም የመጣንበትን ኤሪያ ተናግሯል፣ ከኛ አልሰማም። የእሷ ምላሽ ሞት በመሆኑ በጣም አዝኜ ነበር። ወደ እኔ ሲመጣ ርዕስሽ ትዳር ነበር አለ። አዎ አልኩት። አግብተሽ ፈታሽ? አዎ አልኩት። ከአንዴም ስንቴ ከተለያየ ነቢያት ተነገረሽ፣ እሱም መለየት ትፈልጊያለሽ አሁን አለ። አዎ አልኩት። እኔ አዎ ስለ የነበረው መጀመሪያ አውርተን ነበር ከሱ ጋር ስለ ጉዳዩ እና ምላሹን ለመስማት ነው። ምክንያቱም እንዲህ ይሳሳታል ብዬ አላሰብኩም። ከብዙ ሰው ኢንፎርሜሽን ሲቀበል ስለነበረ ተምታቶበት ይሄን አይል ወደ እኔ ያዞረዋል ብዬ አላሰብኩም ነበር። እንዳንድ የእግዚአብሔር ሰውም ደግሞ ምንም ያህል እኔ ብሳሳት ወይ መጀመሪያ ኢንፎርሜሽኑን በደንብ መስማት ነበረበት፣ ወይም ደግሞ ይሄን አይል እግዚአብሔር የሚገልጥለት ከሆነ እኔ ላይ ማድረግ አልነበረበትም። የኔም ጥፋት ደግሞ እዚህ ጋር እኔ መጀመሪያ ስለነገርኩት ይሳሳታል ብዬ ባለማሰቤ ነው እንጂ ሳይገባኝ ቀርቶ ወይ አማርኛ ሳልሰማ ቀርቼ ወይ ተከፍሎኝ ወይ ደግሞ የእውነት አግብቼ ያ የተነገረው ነገር በሙሉ እኔ ላይ ሀፕን ሆኖ አይደለም። በተቻላችሁት መንገድ ይሄ ቪዲዮ እንዲጠፋልኝ ፈልጋለሁ። ይሄ እንደ ስም እንደ ማጥፋትም ነው። ያለ መረዳትም ቢሆን ደግሞ እዛው ማስተካከል አለመፖሰት ይችሉ ነበር እና ይሄ ቪዲዮ እንዲጠፋልኝ እፈልጋለሁ። ሁላችሁም ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ተባበሩ። እውነታው ይሄ ነው። አመሰግናለሁ።